ነውና አንዳንድ ጊዜ ይላችሁ በልባችን ውስጥ የሰረጹ ክፉ ሐሳቦች አሉ ለሰይጣን መግቢያ በር የሆኑ በልባችን ሁሉ ያሰረጽናቸው ያስለመድናቸው ክፉ ልማዶች ሊኖሩብን ይችላሉ እነሱ ሊሆኑ ይችላሉ ምናልባትም በጸሎት ጊዜ ክፉኛ እየታሰቡ በልባችን ውስጥ እየተንቀለቀሉ ሐሳባችንን ሰብስበን ከእግዚአብሔር ፊት መቆማችንን እያሰብን ኃጢአታችንን እየተናዘዝን እንዳንጸልይ ያደረጉን እነሱ ሊሆኑ ይችላሉ የዝሙት መንፈስ ከሆነ አሁን ሁሉ ጊዜ እየመጣ የሚረብሽን እና እኛም ጊዜ ሰጠን ስለ ዝሙት እያሰብን እኛም ጊዜ ሰጠን በክፉ ምኞት ውስጥ ተውጠን የምናስተናግደው ከሆነ ያ መንፈስ ያውቀናል ማለት ነው በደንብ ለምዶናል ከኛ ሊርቅ አይፈልግም ምንም አይነት የጦር መሳሪያ ብናነሳ ማለት ነው ምክንያቱም ተኩሰን እንደማንመታውና ጨክነን እንደማንጨክንበት በደንብ ያውቃል ለዚህ ነው አየው የማይሸሽልህ የማይረቅልህ ለዚህ ነው አይደነግጥልህም ሁላ እየተቆጣው እኮ የማይደነግጥ ልጅ አለ አይደል ለምን ቀልድ አስለምደዋል ማለት ነው ከቁም ነገር ይልቅ ወደ ዋዛ ወደ ፈዛዛ እየገባህ አስለምደዋል ማለት ነው ስለዚህ ምን ማድረግ አለብን እኛ ራሳችን በሰይጣን ላይ የምንወስደው እርምጃ በማማተብ ላይ ብቻ የተመሰረተ ሳይሆን በልባችን ቁርጥ የሆነ ሐሳብ ሊኖረን ይገባል ለሰይጣን ፊት አትስጡት ለሰይጣን ቀልድ አታስለምዱት ጊዜ ሰጣችሁ አታባብሉት በልባችሁ ውስጥ ጊዜ ሰጣችሁ አታቆዩት ክፉ ምኞታችሁን ክፉ ሐሳባችሁን ወዲያውኑ እንደታሰባችሁ ወጦ እንዲወድቅ ጊዜ ሳይሰጥ ማለት ነው እንዲወጣ ማድረግ ይገባል ቶሎ የታከሙት በሽታና የዘገየ በሽታ እንዴት እንደሚወገድ ታውቃላችሁ በጣም አስቸጋሪ ነው የዘገየ በሽታ ለዚህ ነው ሳይውል ሳያድር ቶሎ ወደ ምን ሄዱ ይባላል ወደ ሐኪም እንድንሄድ ይመከራል ማለት ነው የዋለ ያደረ ዝናብ በጣም ከባድ ነው ምድርን እጥብ ነው የሚያደርጋት የዋለ ያደረ በሽታም ልክ እንደዚያ ነው ሰውነታችንን ድቅቅ ነው የሚያደርገው ክፉ ምኞትም ክፉ ሐሳብም በልባችን ውስጥ በዘገየ ቁጥር ምን ያደርገናል ማለት ነው ልባችንን ለብዙ ጊዜ ይጠናወተዋል እና ብናማት ምን ብንል ቶሎ መፍትሄ ላናገኝ እንችላለን ማለት እንደዚህ ፊት የሰጠናቸው ያለማመድናቸው አጋንንታሉ ማለት ነው ያለማመድናቸው አጋንንታሉ ማለት ነው ስለዚህ ወገኖች እንደው በመጀመሪያ ለሰይጣን ፊት መስጠትን ማቆም አለብን ለሰይጣን ጊዜ መስጠትንም ልክ እንደዛው አንዳንድ ሰዎች በጣም ረጅም ጊዜ ወስደው ነው ክፉ ምኞታቸው በደንብ የሚያደርጉት የሚሰልቁት እንደው በቃ አያድርጉት እንጂ የማድረግ ያክል ኃጢአት እየጣፈጣቸው የሚያስቡት ሰዎች አሉ የሚመኙ ክፉ ምኞት ውስጥ በጣም የሚዘገዩ ሰዎች አሉና ከዛ መውጣት ያስፈልጋል ለዚህ ነው ጸሎትም እየጸለይን እያማተብንም ቅዳሴ ቦታም ቆመን መስዋዕቱ የሚሰዋበት ስፍራ ላይ መላእክት እልፍ አእላፍ መላእክት የሚወርዱበት ጊዜ ላይ መንፈስ ቅዱስ ከሰማይ ሰማያት የሚወርድበት ጊዜም ላይ ሆነን የማይረቅልን ክፉ ምኞት ክፉ ሐሳብ አለ ማለት ነው ለምን አስለምደነዋል ጊዜ ሰጥተነዋል